ነው። በኢትዮጵያ ስንት ማለት ነው ሶል? በኢትዮጵያ 30 ድርሃም። በዚህ ሀገር 30 ድርሃም። አገር ለራሱ ብርም አትልክም ማለት እኮ ነው። ኧረ እኔ እንዴት ነው የሰዎችንም የምልከው ነኝ። ኧረ እንዴት ነው የማታውቀው? እና 30 እኛ የምናውቀው ነው 900 ብር ኢትዮጵያ 900 ብር አሉ። ኧረ እዚህ ጋር 320 ብር ነው አሉ። 960 በኢትዮጵያ ብር በብላክ ማርኬት ነው እንዴ እናንተ? አባቴ ቀጨኔ ተበላ አባቴ። ይሄኔ እኮ በ50 ብር እኮ የተሰራው እዛ። እነዚህ እናንተ ገበያ ተዘጋላችሁ ሂዱት። እንዴ አይባልም። ምን ሆነ ነው? አይደለም እንደዛ አይደለም። አንተ ማየት ያለብን እንደ ሀገሩ አይደለማ። የእኛ ኑሮ ይለያያል። እኛ የምንኖረው አሁን አሁን 900 ማለት አንድ ሰው ትንሹ ደሞዙ ስንት ነው? እዚህ ሀገር ትንሹ ደሞዙ 1000 ነው። ትንሹ ደሞዙ ያ ስንት ነው? 32,000 ነው። የኢትዮጵያ አንድ ሰው ትልቁ ደሞዙ ስንት ነው? ተመሳሳይ ነው ዋጋው ውድ ትንሹም ትልቁ። ስለዚህ በጣም ርካሽ ነው ማለት ነው። ይሄ ሱቅ ለመከራየት እሷ በወር ይሄ ሱቅ ለመከራየት በወር ማን ነው በአመት ኦልሞስት ወደ 100 ምናምን ሺህ ብር 100 ምናምን ሺህ ድርሃም ነው። ይሄ ማለት በኢትዮጵያ አስበው ስንት እንደሚመጣ። ቡና አባ እኔ ላክልሽ ከዚህ ላክልሽ ከፋብሪካው እዚሁ ነው ዲዛይን የሚደረገው። ዲዛይን አላለኩ እዚህ ዲዛይን ጀበና በዛ ነው እንደምትደረገው። አንቺ ደግሞ ምን አበዛሽ? ጀበና ነው ያለችሁት ልብስ መስለኛል። ና ጀበና 3 ሚሊዮን 200 ሺህ ነው የሚከፈለው በአመት ሱቁ ብቻ ማለት ነው። ሱቁ ብቻ የሰራተኛ አይደለ። ይሄ እንግዲህ ከላይሰንስ ውጪ ምናምን ነው ክራይ ብቻ። 4 ሰዓት በአየር ተጉዞ ነው የሚመጣው። በይው እያለች ነው። ልክ ነሽ። ይሰበራል። ለምን 4 ሰዓት ለምን 24 ሰዓት አይግድም? እና እቺ ጀበና እሺ ማማዬ ሃይ በይኝ። እሺ ቁጥሬ ልስጣችሁ። ቁጥሬን ያዝ 058 እሱ አንድ በየአይነት ስንት ነው? እዛ አንድ በየአይነት አረ ነው እንደየቤቱ ይለያያል። ያዥ ቁጥሬን ጎንደሬዋ 058 ነው። አሁን ትልቁ ቦታ ትልቁ የሚባል ቦታ ስንት ነው? እኔ ጻፉልኝ እስኪ ጋይስ ጻፉልኝ። ከታች ስማ በቀደም የሆነ ምግብ በልቼ አጃይባ ይባላል ምግቡ። እንዴ ሰባ አጃይባ የሰው ነው አጃይባ ይባላል ምግቡ። ማለት ነው። በነገራችን ላይ አጃይባ ጌቾ የሚባል አለ ታውቃለህ? ጌቾ የሚባል ምግብ አለ። ይኸውልህ አጃይባ ይባላል። በነገራችን ላይ ማለት ነው ኢሱ ጀበኗ ራሱ እኮ የትኬት ይቆረጥላታል። በጣም ይጣፍጣል። እየበላሽ በጣም ማለት ነው። ልክ ስጠግብ በቃ ሲል ጆሮ ኦንላይን ላይ ነው ይላል ጆሮ። ምን አይነት ምግብ ነው? ስቂ ነው። እኔ ፖስት አደርገዋለሁ እኮ ምግቡን አንድ ቀን እግዚአብሔር ዱዳ ነው የሚያደርገን። እኔ እንደውንኩኝ እንኳ እሷውን ምግብ 1,800 ብር 2,000 ብር ሳይዝ አላቸው። ሚዲየምስ የሌላ ነገር የለም። ሙሉ ኢትዮጵያ ያለበት ከሙዝ ፍሩት ከሙዝ ባናና ምናምን በቃ አጠቃላይ ፓፓያ ምናምን አለበት። እንጀራ፣ ፓስታ፣ ፍርፍር ምናምን የሌለበት ነገር የለም። ሱቅሽ ማን ነው? በጣም ያምራል። ግን ሶል መቼ ነው የከፈቱት? ወይ ከ500 ብር እስከ 1,000 ብር። ማሻአላ ጀግና። ኦኬ እዚህ ከ500 እስከ 1,000 ብር። እዚህ ዱካን ብቻ 35 ነው 50 ነው አይደል? 55 45 ኢድ ቡና የምትፈልጉ ሽሮ በርበሬ የምትፈልጉ ዱካን 50 ይሆናል እርግጠኛ ነኝ። ሲብሉ 32 አስበው 1,600 የግማሽ ብልጫ ማለት ነው። ልብስ ብቻ ማለት 1,600 አዎ
አዎ ግን ኢትዮጵያ ውስጥ አሁን ደስ የሚል ነገር በጣም የቀነሰ ካገኘ መቀነስ ታገኝ ትችላለህ። ትችላለህ፣ እንደፈለግ ትችላለህ። አሁን ለምሳሌ ማለት ነው የሆነ ልጅ መጥቶ ወጥቶ በ100 ብር ውሎ በ100 ብር ብሎ ሄደ። ገብቷል? በ100 ብር ብሎ ሲሄድ ማለት ነው በ100 ብር ሲሄድ ከነ ታክሲው ከነምኑ ከሆነ ማለት ነው አይችልም። አዲስ አበባ ውስጥ አሁን ለምሳሌ ሽሮ ቤት ትንሽ ሽሮ ቤት በ30 ብር በ40 ብር ያለበት ቤት ለመግባት ከፈለክ ሩቅ ነው የምትሄደው። ገብቷል? የግድ ታክሲ መያዝ አለብህ። ሻይ ልጠጣ ካልክ ሩቅ ነው የምትሄደው። የግድ ታክሲ ወይ ራይድ መያዝ አለብህ። በ100 ብር አዲስ አበባን ዞሬ ልብላ ብሎ አይተዋል ቪዲዮ ሶሪ አይከብዳል። ባይዘወይ ኑሮ አሁን ኑሮ ተወደዋል ኢትዮጵያ ይባላል እንጂ ላይክ እንደ ምንዛሬ ብር ምናምን እንደ ምንዛሬ ስታየው ደግሞ ሌላ ሀገር እንደዚህ ብራቸው ከፍ ያለበት ሀገር ነው ውድ ብለም እንትን የሚለው እንደ ምንዛሬ ካየው ማለት ሶ እንዳያገሩ ነው እንዳናኗርህ ነው የምትኖርበት ሀገር ላይ የሆነ ቤት ገብቻለሁኝ። በጣም በረከት ያለበት ወደ እንደዚህ ቀጨኔ ምናምን ምናምን ወጥተህ ነው እና አንድ ምግብ ታዛለህ። ከዛ እንጀራ ሲያዝ እንጀራ ጨምር ትላለህ። እንጀራ በጨመር ቁጥር 20 ብር ነው። ወጡ ነፃ ነው። እንጀራ ጨምር ወጡ ነፃ ነው። ወጡ ነፃ እንጀራ 20 ብር ወጡ ነፃ ነው። ወጡ በጀሶ ነው እንደሚሰራው አልገባህም? ጥሩ ሲስተም ነው። ቀጥታ አንድ ምግብ እንዳዘዝኩ ጓደኛዬ ጋር ደውላለሁ እና ብላ ትችላለህ። እነሱ ችግር የለባቸውም። እዛው ነው የሚሰራው፣ እዛው ነው የሚጋገረው። ሰው ብዛቱ ብታይ ሰው በቃ ወጣ አምጪ እንጀራ የሆነ በቃ በረከት የበዛበት ቤት ነው። ደስ እያለ መስላበት ቤት ደስ ይላል። እና ይህን ይመስላል። ባይዘወይ እሷ አሁን ያ ሰውዬ ሲጠቀል ሲላየውስ መሰለኝ። ቀልዴ ነው። ጾመኛ ነው። እኔ ጠብሳለሁ አልኩት። እኔ እሰራለሁ አንተ ትጠብሰዋለሁ አልኩት። እና ስሙኝማ ወንዶቹ ደህና ደሩ። በርቺ፣ እሺ በርቺ። እና ዱባይ ስትመጡ ጎብኙ። እሺ ሰው ሲጭቁ ባይዘወይ አንተ ደህና ምናምን ብላኝ እምቢ አለችኝ። ሰው ቢያንስ እንደኔ አይነት ሱቅ እንኳን ሊኖር ይገባል ምናምን ያለችኝ ሰው ናት። አንቺ ሱቁ ነው የምትፈልጊው? እሱን ነው ችግሩ። እንዴ ይሄማ ሳምቡሳ አይደለም፣ ሳምቡሳ አይደለም። ይሄ ምንጣፍ ነው የሚያካክሉ። አንተ አባቴ ትልቅ ነው። በምጣድ ነው እንደምጠብሰው። መጥበሻ አለ ትልቅ መጥበሻ አለ እዛ። የት ነው የነበርከው? እኔ ኖርዌይ ነበር የነበርኩት። ኖርዌይ አሪፍ ሀገር አይደለች? ኖርዌይ በጣም አሪፍ ሀገር ነው። በጣም እጅግ በጣም በረዶ ሀገር ነው እንጂ ችግሩ እሱ። ግን አንዳንድ ቦታ ላይ ስትሄድ 24 ሰዓት ጨለማ የሆነበት ቦታ አለ። 24 ሰዓት። ኦኬ